ሰላም ሰላም የእቴትዩብ ተመልካቾቻችን እንደምን ሰነበታችሁልኝ? እንደምን አላችሁልኝ? በድጋሚ የኢትዮጵያ ታሪካዊና ታላላቅ ሰዎች በሚለው ፕሮግራማችን ተመልሰናል። ዛሬ ባለፈው ስለ ግራኝ አህመድ ነበር ያነሳነው። ከጦርነት ታሪኮች ደግሞ ወጣ እንልና ዛሬ አለ ፈለገ ሰላም የተባሉትን የኢትዮጵያን ታላቁ የስነ ጥበብ ወይም የስነ ስዕል ባለሙያ የእሳቸውን ታሪክ በተወሰነ መጠን ነካ አድርገን ለማለፍ እንሞክራለን። አለ ፈለገ ሰላም ማን ናቸው? ለኢትዮጵያ የስዕል ኢንዱስትሪ ወይም የስነ ጥበብ ኢንዱስትሪ ያደረጉት አስተዋጽኦ ምንድን ነው? በጥቂቱ በዚህ ታሪክ ላይ ይዳሰሳል። አብራችሁን ቆዩ። ሼር ማድረግ ላለባችሁ ሰዎች ሼር አድርጉ፣ ሰብስክራይብ አድርጉ። ተጨማሪ ስለሳቸው ከዚህ በላይ ማወቅ የምትችሉባቸው ሌሎች መንገዶች ስለሆኑ ከዚህ ቁንጽል ታሪኩን ወስዳችሁ አስፍታችሁ እናንተ መመራመር እንደምትችሉ ለመግለጽ እወዳለሁ። ወደ ታሪኩ እንግባ። ሰዓሊ አለፈለገ ሰላም ሰሜን ሸዋ ውስጥ በፍቼ ከተማ በ1917 ዓ.ም ተወለዱ። ወላጅ አባታቸው በልጅነታቸው በመሞታቸውና እናታቸው ለሌላ ባል በመዳራቸው አለፈለገ ሰላም ያደጉት በአያቶቻቸው እጅ ነው። አሳዳጊ አያቶቻቸው አለቃ ህሩይና ወይዘሮ አጸደ ደስታ በወቅቱ የታወቁ ቤተሰቦች እንደነበሩ ታሪካቸው ይናገራል። የሥነ ስዕል ሙያን ለማጥናት ወደ አሜሪካን ሀገር በመሄድ ቺካጎ አርት ኢንስቲትዩት እና ዩኒቨርሲቲ ኦፍ ቺካጎ የስዕልና የአካዳሚክ ትምህርታቸውን ተከታትለው በ1947 ዓ.ም በባችለር ኦፍ አርትስ ዲግሪ ተመረቁ። ትምህርታቸውን አጠናቀው ወደ ሀገራቸው እንደተመለሱ የአዲስ አበባ ስነ ጥበብ ትምህርት ቤት በመመስረትና በኋላም በርዕሰ መምህርነት በማገልገል ከፍተኛ አስተዋጽኦ አድርገዋል። በሰዓሊነት ሙያቸውም ብዙ የግድግዳ ላይ ስዕሎችን ስዕለዋል። ሰዓሊ አለፈለገ ሰላም ከሳሏቸው መካከል በአዲስ አበባ ከተማ የቅድስት ሥላሴ፣ የቅድስት ማርያም እና የቅዱስ ዑራኤል ቤተክርስቲያናት የግድግዳ ስዕሎች ይገኙባቸዋል። ከአዲስ አበባ ውጪ ደግሞ የቁልቢ ገብርኤልን ቤተክርስቲያን የግድግዳ ስዕል በመሳል ትልቅ ታሪክ ሰርተዋል። በቀድሞ ፓርላማ ውስጥም ተስለው ከሚገኙ ስዕሎች አንዱ የእሳቸው ናቸው። አለፈለገ ሰላም በግልና በቡድን ስዕሎችን በመሳል በአዲስ አበባ፣ በሰሜን አሜሪካ፣ በሩሲያ፣ በቼኮስሎቫኪያ፣ በዩጎዝላቪያ፣ በግሪክ እና በህንድ አውደ ርዕይ ወይም ኤግዚቢሽን ላይ አሳይተዋል። አለ ፈለገ ሰላም ተደናቂ ስዕሎች መካከል የጦርነት ፊት፣ አባትና ልጅ፣ አሁንም እናትና ሀገር ወይም ሞት እና ጥቁር አባይ የሚባሉ ስራዎቻቸው ይገኙባቸዋል። ከዚህም ሌላ የኦሎምፒክ ጨዋታዎችን፣ የፀጉር አሰራር ስልትን የሚያሳይ እና ልዩ ልዩ ታሪካዊ ስፍራዎችን የሚያሳዩ ቴምብሮችን ሰርተዋል። በቀዳማዊ ኃይለ ሥላሴ አስተዳደር የአጼ ቴዎድሮስን ሐውልት በአደባባይ ለማቆም ለመጀመሪያ ጊዜ የመጀመሪያውን ንድፍ በመስራት ለራሳቸው ለንጉሠ ነገሥቱና ለባለስልጣኖቻቸው አስጎብኝተው ነበር። በንድፉ ወይም ደግሞ በሞዴሉ ላይ አጼ ቴዎድሮስ ጎራዴያቸውን እንደታጠቁ በሁለት አንበሶች መካከል ቆመው ይታያሉ። ሰዓሊ አለፈለገ ሰላም ይህንን ንድፍ ካስጎበኙ በኋላ በቀዳማዊ ኃይለ ሥላሴ ባለስልጣናት መካከል የሐውልቱን ስራ በተመለከተ አጥብቆ ያከራከረ ሐሳብ ተነስቶ እንደነበር መረጃዎች ይጠቁማሉ። በባለስልጣኖች መካከል የተነሳው ክርክር የአጼ ቴዎድሮስ ሐውልት ሲቀረጽ ዘውድ እንደጫኑ ይቀረጹና በሹሩባ ስሪት ይቀረጹ የሚል ነበር። ከሁለቱ የትኛው እንደሚሻል ብዙ ባለስልጣናት ተሟግተውበታል። ሐሳቡ ለረጅም ጊዜ እያወዛገበ ውሳኔ ባለማግኘቱ ሰዓሊ አለፈለገ ሰላም ያዘጋጁት የአጼ ቴዎድሮስን ተክለ ሰውነትና አለባበስ የሚያሳየው ንድፍ በእሳቸው ስም በሚጠራው አደባባይ ለማቆም ሳይቻል ቀርቷል። በአዲስ አበባ ዩኒቨርሲቲ ስር የሚገኙት የሙዚቃ የቲያትርና የስዕል ትምህርት ቤቶች ተዋህደው የኪነ ጥበብ ኮሌጅ የሚል ስም በያዙ ጊዜ የስነ ጥበብ ወይም የስነ ስዕል ትምህርት ቤት በአቶ አለፈለገ ሰላም ስም እንዲጠራ ተወስኗል። ሶስቱም የኮሌጁ ትምህርት ቤቶች ማለትም ሙዚቃው ቀድሞውንም በቅዱስ ያሬድ፣ ቲያትር በቀኝ ጌታ ዮፍታሔ ንጉሴ እና ስዕል በአቶ አለፈለገ ሰላም ስም እንዲጠሩ በዩኒቨርሲቲው እውቅና መሰጠቱ ታሪካዊነታቸው ጎልቶ እንዲታይ ምክንያት ሆኗል። ተመልካቾቻችን ከሞላ ጎደል ስለ ሰዓሊ
አለፈለገ ሰላም ያቀረብኩላችሁ ታሪክ ይህንን ይመስላል። አለፈለገ ሰላምን በደንብ ለማወቅ እንዲሁም ስራዎችን ለመከታተል ቅድም ታሪካቸው ላይ እንደተጠቀሱት ቅድስት ሥላሴ እንዲሁም ቅዱስ ዑራኤልና መሰል ቀደምት የአዲስ አበባ ቤተክርስቲያናት የግድግዳ ስዕሎች ላይ የእሳቸው አሻራ ስለሚገኝ ወደዛ ሂዳችሁ ገብታችሁ ማየት እንደምትችሉ መጠቆም እወዳለሁ። እንደዚህ አይነት ተመሳሳይ ታሪክ እንዲደርሳችሁ ፔጃችንን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉ። የሚገባው ማየት አለበት ብላችሁ ለምታስቡት ሰው ሼር አድርጉ። የተሰማችሁን ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። በቀጣይ ሳምንት በሌላ ታሪክ እንገናኛለን። እስከ ሳምንት ቻው።